8 ወር ላይ ነው ልጄን የወለድኩትና እንደ ነገ ጧት ሆስፒታል ልገባ እንደ ዛሬ ማታ 5 ሰዓት አካባቢ በቃ በዚህ ሰዓት ምናምን ነው 10 አይን ያለው እጣት ያለው ምናምን ልጁ ለጂናን የሚል ኮሜንት አየው ማለት ነው። አልተኛውም ሙሉ ሌሊት ሳለቅስ ነው ያደርኩት። ልክ ጧት 11 ተኩል አካባቢ ሳለቅስ አድሬ ማለት ነው። ከዛ ቀይዛን ቀን ሌሊት ቃል ገብቼ ነበር ቲክቶክ የሚባል ነገር ላይ ላልመጣ ማለት ነው። ከዛ ልዩዬ ብቻዋን ልጅ ለምታሳድግ ሴት ምን ትመክሪያለሽ? ውጤታማ ለመሆን በስራ እኔ ጥያቄ ሰው ማነብልሽ። እሺ ችግር የለውም። በስራ ውጤታማ መሆንና ልጅ ብቻ ማሳደግ የሚያገናኘው ነገር የለም። ከባድ ነው ልጅ ብቻ ማሳደግ በራሱ። ለዛ ብዙ ነገሮች ላይ መንጠር እንዳንችል የሚገድቡን ብዙ ነገሮች አሉ ኃላፊነት ስለሚበዛ። ግን እኔ በህይወት የተማርኩት በቃ ሁሉም ነገር ያልፋል ነው። ከዛ ራስ ይቀድማል መጀመሪያ። ለልጅም የምንኖረው ለልጅም ጤነኛ እናት ፕላስ ገንዘብ የምታመጣ እናት ፍቅር የምትሰጥ እናት መሆን የምንችለው መጀመሪያ ራሳችንን ስንወድና ራሳችንን ስንጠብቅ ደህና ስንሆን ስለሆነ መጀመሪያ በደንብ ደህና መሆን ላይ ማተኮር፣ ገንዘብ ማምጣቱ ላይ ለሆነ ሰው የሆነ ነገር ማሳየቱ ላይ ምናምን ሳይሆን ደህና መሆን ላይ ማተኮር፣ ጊዜ መስጠት በጣም ለራስ። ከዛ ውጪ እግዚአብሔር ነው የሚረዳው ለሁሉ ነገር። በዙሪያችን ሰው ስላለ ወይ እኛ ስለሞከርን አይደለም፣ ግን እግዚአብሔር ደግሞ ይረዳል። ልብን ያያል፣ ጥረትን ደግሞ ያያል። ከዛ እግዚአብሔር ሲረዳን መስራት የምንችለውን ነገር መስራት፣ እዛ ላይ በደንብ ፎከስ ለማድረግ መሞከር። ዋነኛው ነገር ግን ለኔ እኔ ነኝ ያለሁት ፕላስ ለልጄ እኔ ነኝ ያለሁት ብሎ ማሰብ ከዚህ በላይ የሚያጠነክር ነገር የለም። በቃ ከዛ መነሳት ነው ማለት ነው። አብዛኛው ቪዲዮ ወይ በዘፈን ወይ በመዝሙር ምናምን የሚሆነው ስለማልችለው ንግግር ማለት ነው። እና እንደዛ አድርጌ ያላቅም ብዬ ስለማስብ ትንንሽ ስድቦችም መጀመሪያ አካባቢ በጣም ያስጨንቁኝ ነበር። ከዛ በደንብ አወጡልኝ በደንብ ማለት ነው። ለመድሻቸው ቆዳሽ ወፈረ። አዎ ከዛ ሳስበው አያውቁኝም። ሰዎችም ሳይ ሃይማኖት አባት ገብተው ይሳደባሉ። የሚረዳ ሰው እነ ማስተራብነትን እነሸቱን ይሳደባሉ። እኔ ማነኝ ማለት ጀምሮ ከዛ በቃ እንደፈለጉ ማለት መብታቸው ነው። ለመድኩት በጣም ለመጀመሪያ ጊዜ በደንብ ያቆሰለኝ ቪዲዮ ሰራው። ከዛ በኋላ የመጨረሻው በቃ ማለት አልቶ አይፈሰሰ በተኛውበት ማለት ነው። አልተኛው ሙሉ ሌሊት ማለት ነው። ከዛ ሆስፒታል ገባው ምናምን ብቻ ልጄ ፕሪተርም ሆነ ወለድኩ ምናምን በቃ ማለት ይሄ እናት ሆነሽ እኔ አሁን ሁሌ ልጄን አልትራሳውንድ ለመሄድ በጣም ነው የምጓጓው። ማለት ይሄ የምር ሰው ያለ አይመስለኝም ሆዴ ውስጥ ማለት ነው። ይሄ በጣም ነው የሚጨንቀው። እናት ማለት እንዴት ነው እግዚአብሔርን አምነዋለሁ። ከዛ ግን እርጉዞኝ ራሱ እግሬን ምናምን ሲያመኝ ፔሪድ የሚመጣ የሚመስለኝ ሰው ነኝ በጣም ከመጓጓቴ ምናምን ማለት ነው። ከዛ በእንደዚህ አይነት ስሜት ላይ ላለ ሰው እንደዚህ አይነት ኮሜንት ያማል በጣም። ከዛ በኋላ ግን ወጣልኝ። ምንም ሊሉ ይችላሉ፣ በጣም ጨካኞች ናቸው። እንደዚህ አይነት ቃል ከሰው የሚወጣ አይደለም። ኢቭን አይምሮ ቢያስብ ለሰው ግን ማለት ቀላል አይደለም። አንዳንዴ መጥፎ ነገር የማንም ሰው ጭንቅላት ያስባል። ማውጣትና ቃል ማውጣት ግን ኃይል ያለው ሰው ነው። በጣም የሴጣን ጭንቅላት ያለው ሰው ነው። ከዛ ጊዜ በኋላ ነው ምንም ቢሉኝ ምንም አይመስለኝም። ኢቭን ስለኔ እየተወራ እንደሆነ ራሱ አላስብም። እግዚአብሔር በሚያውቀው ግን እኔ ምን አስባለሁ ሁሌ ነገ የሚጸጽተኝን ነገር በህይወቴ መቼም ማድረግ አልፈልግም። ፕላስ እግዚአብሔርን ማሳዘን አልፈልግም። ከዛ በዘለለ ከዚህ በኋላ ምንም ልባል እችላለሁ እስካለው ድረስ ግን በቃ በቅቶኛል። የለም ከዚህ በኋላ ምንም አይመስለኝም። I'm so sorry, I didn't know that happened. That's intense. ያ ቪዲዮ ሰርችበታለሁ እንደውም ከዛ በኋላ ለመጀመሪያም ለመጨረሻም ጊዜ ነው። እኔ ኮሜንት እንደዚህ ስቲሽ አድርጌና ቪዲዮ መስራት አልወድም። ለመጨረሻ ጊዜ የሰራሁት በሱ ኮሜንት ነው። You're the most non-problematic በቃ ኮንተንት ክሪኤተር ከተባሉ ሰዎች በሙሉ ነን ፕሮብለማቲክ። ማንም ሰው ጋር ማደርሺ ማንም ሰው ጋር ማት ሰው ጋር እንደዚህ አይነት ክፋት መጻፍ ምን ይሉታል አሁንሽ? ብዙ አይነት ሰው ነው ያለው። ላንቺ አልነግርሽም ምን እንደሚባል ኢቭን በቴክስት እኔ እኮ አፌን ከፍቼ ስንት ነገር ቻሌንጅ አድርጌ ከፖለቲካ ጋር ከሃይማኖት ጋር ከወንድ ጋር ከስንት ሰው ጋር ከቤተሰብ ጋር ከስንት ነገር ጋር ከባህል ጋር ተጣልቼ ነው ተደባድቤ ነው ቀውሬ ነው ሰውን
የምሰደበው። አንቺን አሁን ምን አረግሽ? ምንም እኮ የማታረጊ ሰው ነሽ። ምግብሽን ትሰሪያለሽ፣ ቤተሰብሽን ትንከባከቢያለሽ፣ ትሄጃለሽ። በቃ በምን ምክንያት እንደዚህ አይነት ነገር ይጽፋል? እና እኔ አሁን ለመድኩት፣ ግን አሁን ትተውኛል፣ እግዚአብሔር ይመስገን። አሁን ምንም የለም ተመስገን። ግን ይለመዳል፣ ኖርማል። ጠንካራ ነሽ፣ በጣም ጠንካራ ስለሆንሽ Thank you so much, Liyu. I'm so sorry this happened. ኖርማል ነው እናቴ። ላላቤ ምንድነው በተመሳሳይ ሰዓት ነው ፖስት ማድረግ ያለብን የሚል ኮሜንት አይቻለሁ። ቢሆን አሪፍ ነው አይደል? በጣም ኢንጌጅ አድርጉ። ያ ክሪቲካል የሆነው እንትን ያለችዋል። ሬጉላር ነው የሚባለው ነገር ይሰራል። አዎ፣ ግን ላይሰራም ይችላል። ዛሬ 6 ሰዓት ፖስት አድርጋችሁ ነገ 6 ሰዓት ቫይራል ላይ ወጣ ይችላል። እንደ ሙዱ ነው። ቲክቶክ የሆኑ እንዲያርጉ የሚባሉ ኮመን የምንነጋገራቸው ነገሮች አሉ። ግን እንደዚህ እነዛን ነገሮች ስንነግራችሁ 50-50 ነው። ሊሰሩ ይችላሉ፣ ላይሰሩ ይችላሉ። ኢት ዲፔንድስ በጣም ብዙ ነገር ላይ፣ በጣም የተለያዩ ብዙ ነገሮች ላይ ዲፔንድ ስለሚያደርግ ማለት ነው። ምን ትመክሪናለሽ ልዩዬ እየተባልሽ ነው። አይም ሶሪ እንግዲህ ትንሽ ሰዓት ብዬሽ አያሳስብም፣ ችግር የለውም። 1600 ሰው ሆኖ ይከብዳል። ስለምንድን ነው እናንተ ምን ልምከራችሁ? ምን ትመከራችሁ? ስለምንድን ነው የምጠይቅ የምትፈልጉትን ጻፉ። አብዛኛው ነገር ቅድም እና ያዳም እያሉት ነበረ እና ያቡም እያሉት ነበር፣ እየሰሙ ነበር ስለ ሶሻል ሚዲያ። ባይ ዘ ዌይ የሚቀጥለው ሳምንትም ሮብ በሰፊው ትመጣለች ልዩ። ረጅም ሰዓት ነው ያቆየኋት። አሁንም ዝም ብለን ነካ ነው ያደረግነው ስለ ሶሻል ሚዲያ እና እግዚአብሔር ያክብርልኝ እና ሮብም ስለምትመጣ እንትን በሉ። ግን አሁን ላይ ረጅም ሰዓት ስላቆየናት የማይጠየቅ ነገር ሚውት አድርጓቸው። ጠይቅን ፈልገን ጠይቂ፣ አሳስብም፣ ችግር የለም። እኔ እንዲያልቅብኝ አልፈልግም። ለሚቀጥለው ግን ሬሲፒ ለምንድን ነው የማትጽፊው ቪዲዮዎች ላይ? ሙያን አሁን በሰፊው እውነት ለመናገር ከድሮ አንጻር አሁን ጊዜ የለኝም፣ ለዛም ጭምር ነው። ከዛ የሆነ ላለመጥፋት ነው እንደውም ረጅም ኦልሞስት 7 ወር 6 ወር አካባቢ ላለመጥፋት ነው የነበርኩት ሶሻል ሚዲያ ላይ፣ በቃ ላለመጥፋት ማለት ነው። አሁን እግዚአብሔር ይመስገን እየተመለስኩ ነው ምናምን፣ ግን ትንሽ ጊዜ ያንሰኛል። ግን የፉድ ሬሲፒውን ምናምን በዩቲዩብ በደንብ በሰፊው ከሰራ አይቀር ገንዘብ ላገኝ በሚለው አዎ በጣም ደስ ይለናል። ስፔሻሊ ዳቦ ውጪ ግን ባገር ያለው ዳቦ ራሴ በስራዬ ምናምን ካለሁኝ አይቀር ሚዲያው ላይ አረፈደብኝም ብዬ አስባለሁ ገና ስለሆነ እና ይሄ ህይወቴን እየኖርኩኝ የምር እንደሚሉት ሰው በእኔ ሞቲቭ የሆነ ከሆነ ኢንስፓየር ያረኳቸው ከሆነ በስርዓት ደግሞ ሰውን ለመጥቀም አንቺ እንደምታረጊው እስካሁን እኔ ኃላፊነት ምንም ስላለብኝ ምንም እያረኩ አይደለም እውነት ለመናገር። አሁን ግን በቃ የምር ሰውን ለመጥቀም በደንብ በራስ የሆነ ሌላ ነገር ይሄ በጣም ከመልበስ ምግብ ከመስራት ምናምን ውጪ በደንብ በሌላ ነገር ከእግዚአብሔር ጋር መጣል ደስ ይለናል። እንጠብቃለን። እኔ በጣም ነው ማየት ደስ የሚለኝ አንቺን ቪዲዮዎች። እንዳልኩሽ ነው በቃ እርፍ ብዬ የሆነ ቤትሽ ቁጭ ብዬ ምግቡን በልቼው የወጣው አይነት ስሜት ይሰማኛል ሁሌ። አንዳንዴ በጣም ፒስፉል ነው አቀራረጽሽ፣ አሰራርሽ። ምንም አትሸኩይም ደግሞ ምንም በቃ ቅስ ብለሽ ሰራ አድርገሽ እንትን የሆነ ፒስፉል ቫይብ አለው እና አይ ላቭ ኢት። ፖዚቲቪቲ ምናምን ያስፈልገናል እዚህ ፕላትፎርም ላይ። ኔጌቲቪቲ የሆነ ሰው ምን እያለሽ ነበረ? ቋሚ ስራሽ ምንድን ነው? ፈቃደኛ ከሆንሽ ከራሳስ ችግር የለውም። አሁን ላይ ከወለድኩ ጊዜ በኋላ ሶሻል ሚዲያ ላይ ፎከስ ለማድረግ አስቤ ነበር። ፖድካስት ምናምን የመጀመር ሀሳብ ነበር ዩቲዩብ ላይ፣ ነገሮች እንዳሰብኳቸው ስላልነበሩ ሂውማን ሄር ጀመርኩኝ። አሁን ላይ በቃ ቋሚ የምሰራው ገቢ ማገኘው ሂውማን ሄር እሸጣለሁ። ከዛ ኮንቴንት ክሬት ሳደርግ ያው ፕሮሞሽን ይመጣል፣ ፕሮሞሽን እሰራለሁ። ከዛ መሞከር ነው። እግዚአብሔር እንደሚረዳ በደንብ አምናለሁኝ። በቃ ግዴታ ነው ማለት ህይወት ስለሚቀጥል ግዴታ ነው መቀጠል፣ ግዴታ ነው። ይሄ ወሬ ግን ልጅ ብቻዋን ለምታሳድግ ሳይሆን
ከባልም ጋር ሆኖ በቃ ህይወቱን ለሚኖር ሰው ለሁሉም ሰው ተከብሮም ለመቀጠል ምንም ለመቀጠል ሁሉም ሰው ራሱን ችሎ መጀመሪያ መቆም አለበት። በቃ ግዴታ ነው ይሄ። እንዳለመታደል ሆኖ ስናድግ ያሳደጉን አልወድም እኔ ሴትና ወንድ ብሎ ማውራት እሺ አልወድም። ግን እንደዛ ካልሆነ ስለማይገባን ሁሌ ወንድ ልጅ ብቻ የሚሰራ ሴት ልጅ ገንዘብ እየተቀበለች የምትኖር ገንዘብን የምታገኝ ሴት ብትሆን ደግሞ የምትታየው ከሱ በታች ገንዘብ የምታመጣ ሴትና ወጥ የምትሰራ ሴት እንደሆነች ብቻ አስቡት። እንግዲህ ወንጀለኝነቱ ተረጋግጦ እግዚአብሔር ይርዳን ሁላችንንም። ከዛ ውጪ ላይፍ ጸዴ ነው ይቀጥላል። yes thank you በጣም ጋይስ ባይ ዘ ዌይ ስለ ፐርሰናል ላይፍ ልጠይቃት አይደለም ያመጣኋት ስለ ኮንተንት ክሪኤሽን ለመጠየቅ ነው። የሚቀጥለው ሮብም ስትመጣ ስለ ኮንተንት ክሪኤሽን ነው የምትጠይቀው። ስለዚህ ኮመንት ሴክሽን ላይ የምትጠይቁትን ነገር ስርዓት ያዙ። አያስፈልግም። ስለሱ ልታወራ አይደለም የመጣችሁ። ኤኒዌይስ ልዬ በጣም ቴንክ ዩ አክብረሽኝ ስለመጣሽ። ማክሰኞም እንደዚሁ ድጋሚ ነው ልናወራው የምንችለው። ኢትስ ኦኬ። ሌሎች ሰዎች ስለሆነ የሚኖሩት ያው አሁን የምጠይቅሽን ጥያቄዎች አይተሻል። በምን አይነት መልኩ በደንብ ተዘጋጅተሽ ነይ። አንድ ሳምንት በኋላ ማለት ነው። በጣም ወድሻለሁ፣ በጣም አከብርሻለሁ። ወዳችኋለሁ። ተባረኩ። እግዚአብሔር ያክብርልኝ። አመሰግንሻለሁ እናቴ። በጣም ወዳችኋለሁ። በቃ